السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. أما بعد، فلله الحمد والمنة. الله سبحانه وتعالى يتمسكن بزاري وكان الله سبسب السبب. الحمد لله رب العالمين. የዛሬው ቀን ያው የዓረፋ ቀን ነው። ነቢያችን ሰለላሁ ዐለይሂ ወሰለም ስለዚህ ቀን ሲናገሩ ብለዋል፣ ማ ሚን የውሚን አክተሩ ሚን አን ዩዕቲቀ አላሁ ፊህ ዐብደሁ ሚነ ናር። እንደ ዛሬ ቀን ከጀሃነም ነፃ በብዛት የሚወጣበት ቀን የለም ብለው አላህ ስብሓነሁ ወተዓላ መላእክቶችን እንኳን እስኪ ያቸው እነዚህ ሰዎች የተሰበሰቡትን እስኪ ተመልከቱ፣ ይህ ሰው ተሰብስቦ ለአላህ ሲል ወንጀል እንዲማር ፈልጎ እዚህ ቦታ ተሰባስቧል ብሎ አላህ እስኪ ይውልኝ ይላል። አላህ ይገረማል ማለት። እንደገና ደግሞ ሸይጣን በዛሬው ቀን የተዋረደ ሆኖ ያነሰ ሆኖ የተበሳጨ ሆኖ የሚታየው ዛሬ ነው። ለምን? ብዙ ሰዎች አላህ ስለሚምራቸው ማለት ነው። እኛንም አላህ ይማረን። ደግሞ ይሄ ወጣቱ ዛሬ አንድነቱን ያሳየበት ተመሳሳይ ነው ማለት ነው። ሸይጣንም እንደዚሁ አንድነትን አይፈልግም፣ ሲበታተን ማየት ነው የሚፈልገው። ዛሬ ደግሞ እናንተ ተሰባስባችሁ አንድነታችሁን ስታሳዩ አልሐምዱሊላህ ረቢል ዓለሚን በጣም ደስ ይለናል። ሸይጣንን ደግሞ ያስከፋዋል ማለት ነው።